ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው? ኦርቶዶክሱ አይጾምም? የማፍጠር ተዘጋጀ አይደለም? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? ተገፋን የሚሉት እነሱ ናቸው አይደለም? ቤተ መንግስቱ የሚያከብረው ማንን ነው ታዲያ? ላሳያችሁ። የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ። የኢትዮጵያ ንግድ ባንክም አከናወነ። ኧረ ተው። መስገጃ ቦታም አዘጋጀ። ኧረ ተው ይቅርባችሁ። የፕሮቴስታንት የጸሎት ስፍራ፣ የዋቄፈና የምስጋና ፕሮግራም ማቅረቢያ፣ የኦርቶዶክስ የምስጋናና የጸሎት የስግደት ማቅረቢያ ፕሮግራም አርጋችሁ ታውቃላችሁ? አላችሁ ወይ? ይሄ ነው ወይ ሴኩላሪዝም? ይሄ ነው ወይ ስርዓት? ይሄ ነው ወይ መዋቅር? በመዋቅር የተደገፈ ስርዓት መሆኑን የምታውቁት፣ በመዋቅር የተደገፈ ስህተት እየተሰራ መሆኑን የምታውቁት በዚህ ነው። ኢፍጣር የጸሎት ፕሮግራም መፍቻ ነው፣ ጾም መፍቻ ማለት ነው። እስከ 9 ሰዓት ይጾማል ኦርቶዶክሱ። ማን ያዘጋጀለት? ማን ያውቀዋል? መንግስት የተጠርቶ ያውቃል? የተጋብዞ ያውቃል? በየትኛው ቤተ መንግስት ከጾም በኋላ ሄዶ እንዲህ አይነት ፕሮግራም ሲያከናውን አይታችሁ ታውቃላችሁ? የትኛው ንግድ ባንክ ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጾም በኋላ ፕሮግራም ሲያዘጋጅ አይታችሁ የምታውቁት? የትኛው አየር መንገድ ነው ከጾም በኋላ በስካይላይት ሆቴል በሸራተን ሆቴል ፕሮግራም ሲያዘጋጅ ያያችሁት? እኔ ከተወለድኩ ጀምሮ ይሄን ፕሮግራም አይቻላል። ከተወለድኩ ጊዜ ጀምሮ አብዛኛው ኢትዮጵያዊ ኦርቶዶክሳዊ ይሄን ፕሮግራም በመንግስት መዋቅር ውስጥ በዚህ መልክ አይቶ ታያቅ። ተበደልን ተገፍተናል በሚባልበት ስርዓት ውስጥ ፕሮቴስታንቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግል ንብረቷ በሆነ የግል ንብረቷ ማለት ካርቷ የሆነው ንብረትነቷ በእጇ የተያዘው ካርቷን በስርዓቷ መስቀል አደባባይን ባደሰችበት ስፍራ ላይ የምስጋናና የጸሎት ፕሮግራም ልታደርግ ፈልጋ የጃንደረባው ትውልድ ደብዳቤ ጠይቆ በራሷ ቦታ ላይ የማዘጋጀት ስልጣን ተከልክላ፣ ሌላው ግን እንዲህ ሲያዘጋጅ ታያላችሁ። ይሄንን ነው ህጋዊ ያልሆነው የምንላችሁ። ይሄን ነው ህገወጥ ስርዓት የምንላችሁ። ስርዓቱ ህገወጥ የሚሆነው ስህተቱን ትክክል አድርገን ነው እየሄድን ያለነው ሴኩላሪዝም በሚል ሽፋን ስም ነው። የሃይማኖት ተቋማት ጉባኤ በሚል ሽፋን ስም ነው። እነዚህ ናቸው ስህተቶች። ተመልከቷቸው። ፎቶዎች ላሳያችሁን ያመጣኋችሁላችሁ ዛሬ። አንዴ በንግድ ባንክ፣ አንዴ በአየር መንገድ፣ አንዴ በቤተ መንግስት፣ አንዴ በከንቲባ ጽሕፈት ቤት ሲከናወን ታውቃላችሁ አይደል? በተለያየ ጊዜ ለየትኛው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጸሎት ፕሮግራምና የጾም ስርዓት ነው እንዲህ አይነት ፕሮግራም ሲዘጋጅ አይታችሁ የምታውቁት? የትኛው? ስለዚህ መገፋታችን የእውነት ነው። የእውነት በአደባባይ ነው የምናገረው። መገፋታችን የእውነት ነው። በነገራችን ላይ ተበደልኩና ተጨቆንኩ የሚለው ነገር ለፖለቲካ ነው የሚፈጀው፣ ለፖለቲካ ነው የሚጠቅመው። ፖለቲከኞች ተገፋው ተበደልኩ የሚለውን ነገር የራሳቸውን ሰው ለማነሳሻ ይጠቅማቸዋል። እኔም የምነግራችሁ ሌላውን ሰው እንድትበድሉበት ሳይሆን ራሳችሁ ወደ ሃይማኖታችሁ እንድትመለሱበት ነው የሚጠቅማችሁ። ወደ ሃይማኖታችሁ ሌላው እንድታከብሩ